እስኪ ዛሬ ደግሞ ተረከዜ ከዚህ ወደዚህ በምን እንዳስዋብኩትና ለተረከዜ ምን አይነት ማለስለሻ እንደምጠቀም ላሳያችሁ። ሰላም ጤና ይስጥልኝ ውድ የሂቢታ ቲዩብ ቤተሰቦች፣ በዛሬ ቪዲዮ ለተረከዝ ማለስለሻ የሚሆን ግብአቶችን ነው የምናዘጋጀው። 1 ማንኪያ ጨው፣ 1 ማንኪያ ቤኪንግ ፓውደር፣ 1 ድፍን ሎሚና 1 ማንኪያ ሻምፖ ነው የሚያስፈልገን። እናንተ ቦዲ ሻምፖም የፈለጋችሁትን አይነት መጠቀም ትችላላችሁ። እኔ ለፀጉር የምጠቀመውን ነው ዛሬ የማዘጋጅበት ማለት ነው። ሻምፖን ከመክተቴ በፊት በመጀመሪያ 3ቱን ግብአቶች በደንብ አድርጌ አቀላቅያለሁ። ካቀላቀልኩ በኋላ ደግሞ ቅድም ያልኩትን 1 ማንኪያ ሻምፖ ከተትኩኝ። እሱንም በደንብ አድርጌ አዋህደዋለሁ ማለት ነው። በዚህ መልኩ ካዋህድኩት በኋላ ትኩስ ውሃ ያስፈልገናል፣ ሙቅ ውሃ። ቅድም ያቀላቀልኩትን ግብአት ከሙቅ ውሃው ጋር ቀላቅዬ እግሬን ዘፈዘፍኩኝ ማለት ነው። በጣም ደስ የሚል ውድ ፕሮዳክት ሳይሆን እንዲሁም ደግሞ ትልቅ ጊዜ ሳይወስድ በቀላሉ በቤት ውስጥ ራሳችንን የምንከባከብበት ውህድ ነው ማለት ነው። በነገራችን ላይ ለውጡን የምታዩት ለ15 ደቂቃ ያህል ያዘጋጃችሁት ውህድና ሙቋ ውስጥ ዘፍዘፋችሁት ዴድ ስኪኑን ካወጣው በኋላ እዛው ነው ለውጡን የምታዩት። በቃ እግራችሁን የምትታጠቡ ጊዜ ይሄንን በተደጋጋሚ ብታረጉት የተሰነጣጠቀ ተረከዝ ይደፈናል፣ የደረቀ ተረከዝ ይለሰልሳል፣ የጠቆረ ተረከዝ ይፈካል። እግርንም ጨምሮ የሚያምር የሚያደርገውና የለሰለሰ ያማረ እግርም ተረከዝም እንዲኖራችሁ ይሄንን በተደጋጋሚ ማድረግ አለባችሁ ማለት ነው። በየቀኑ ሳይሆን በቃ እግራችሁን መታጠብ የምትፈልጉበት ጊዜ ላይ ይሄን ነገር በተደጋጋሚ ብታደርጉት የሚገርም ለውጥ ነው የምታገኙበት። ሲዘፈዘፍ በደንብ ነው ዴድ ስኪኑ ፍትልትል ብሎ የሚወጣው። በደንብ አድርጌ በተረከዝ ማሻው ፍትክ አድርጌ ካሻሁት በኋላ እግሬን ደግሞ በገላ ማሻ በምታዩት መልኩ ሙልጭ አድርጌ ታጠቢያለሁ ማለት ነው። እግሬን ካደራረኩ በኋላ የሚመቸኝን ሎሽን በደንብ አድርጌ ሞይስቸራይዘር አደረኩኝ። የእውነት ልስልስ ብሎ እንዴት እንዳማረበት እንደምታዩት በጣም ነው የሚያምረው ተረከዜ። እናንተም በቤታችሁ ሞክሩት። በጣም ደስ የሚል ነው፣ ቀላል ነው፣ ጊዜ አይወስድም። ውድ ግብአቶች አይደሉም፣ በቤታችን የሚገኙ ግብአቶች ናቸው። አንደኛ ቤታችን ውስጥ በቀላሉ የምናገኛቸው ግብአቶች ናቸው። ሁለተኛ ደግሞ ሰፊ ጊዜ የማያስፈልገው ነው። ከህይወታችሁ ግማሽ ሰዓት ቢወስድባችሁ ነው እንደዚህ እግራችሁን ለመንከባከብ ማለት ነው። ከዛ የሚመቸኝን አይነት ሎሽን በሚመቸኝ ሎሽን ሞይስቸራይዘር ካደረኩኝ በኋላ ወደ ማስዋብ ነው የሄድኩት ማለት ነው። እንደምታዩት ይሄ ማስዋቢያ የሀገር ውስጥ ማስዋቢያ ነው። የሀገር ውስጥም የውጭም አለ። እናንተ እንደ ምርጫችሁ መጠቀም ትችላላችሁ። እኔ ተጠቀምኩት የሀገር ውስጡን ነው። እንደምታዩት በደንብ አድርጎ ነው ያስዋበልኝ ተረከዜ ማለት ነው። እናንተም በቤታችሁ ሞክሩት። ከሞከራችሁት በኋላም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትሰጡኝ ሀሳብ አስተያየት እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትሰጡኝ ሀሳብ አስተያየት ከወዲሁ አመሰግናለሁ። በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲዳረስ ሼር ማድረግ እንዳትረሱ። ሰላማችሁ ይብዛ ባይ